ለዚህ ቻናል አዲስ የሆናችሁ በቅንነት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሪዎች በላይክ በሼር አበረታቶች በቅንነት ማለት ነው ውዶችዬ። ዛሬ ደግሞ ጽናት ድራማ ክፍል 31 ተለቋል። በዛሬ ቀን ብዙ ነገር ተፈጥሯል። በክፍል 30 እንዳየነው ጽናት አርግዛ ነበረ እና ይሄንን እርግዝና ደግሞ ክራይ አልቀበልም የኔ አይደለም የናሆሜ ነው ብሎ ወስኖ ነበረ። ቢሆንም ግን በዛሬ ቀን ትንሽ ተስፋ አለ። ጽናት ትንሽ ተደስታለች ማለት ነው። ክራይ እኔ በቃ ይቀበላለሁ ይቅርታ ብሏታል። በዛሬ ቀን ደስ ስላል የተሻለ ቀን ነው ዛሬ ቀን። ጽናት ባለፈው ስታለቅስ ሁላችንም አዝነናል። እውነት ሰው ሲያለቅስ ያሳዝናል ማለት ነው። በተለይ ጽናት ምስኪን ናት፣ ምንም የማታውቅ ልጅ እንደዛ ነው። ቤትም ስለ ጽናት እርግዝና ሰምታ በጣም ተናዳ ነበረ። ክራይም በብዙ ነገሮችን ፈታትናለች። ጽናት ከገጠር ነው ያመጣችው ነው ያለችው። እንደገናም ደግሞ ድጋሜ ከነሆሜ ጋራ ስታየው እዛ ሄዳ ሁሉንም ነገር ልትነግሮ ነበረ እና አልተሳካላትም። እነሱም ጽናትና ነሆሜን ተከትላ ሄዱ ማለት ነው። ከሄዱ በኋላ እስኪ እኛም እንስማሽ፣ ለክራይ እነግራለሁ ያልሽ ሁሉ ለእኛም አካፊልን ብሎ እነሱም ቁጭ ብሎ ማዳመጥ ጀመሩ ማለት ነው። እኔ ተለጣጥፎ ሲያወሩ ብዙ ነገር አይቼዋለሁ፣ ሰምቻለሁ። ይሄ ልጅ የነሆሜ ነው እንጂ ያንተ አይደለም፣ ጽናት እየሸወደችክ ነው እያለች ቤቲ ለክራይ ብትነግረው ነሆሜና ጽናት ደግሞ በጣም ተናደዱ። እንደገና ብዙ ነገር አውርታ መጨረሻ ላይ ያንተን ጥፋት ወደ ክራይ ልታላክክ ሆኖ እያለች ነበረ ቤቲ እና ነሆሜም በጣም ተናዶ ስለነበረ በጥፊ መታት ማለት ነው። እሷም ይሄንን ነገር አስከፍላለሁ፣ አሁን በጥፊ የመታኸኝ ነገር አንድ ቀን አስከፍላለሁ፣ ጠብቀኝ ብቻ ያለችው። እሱም ደግሞ እኔ አልፈራም፣ የምፈራ ነገር የለም። ምንድን ነው ልታስገድኝ ወይም ልታስወጊኝ ነው? ምንድን ነው? ክራይም ደግሞ ብድግ ብሎ እሷ በጥፊ ስትመታ ክራይ ብድግ ብሎ ለምንድን ነው የምትመታት? እንዴት እጇን ትነሳለ እሷ ላይ ብሎ ተቆጣ ማለት ነው። ነሆሜ ደግሞ እሷ ለምንድን ነው እሷ ሰው መስላ አትታየም እንዴ እንደዚህ ስታደርጋት? እና ድሀ ስለሆነች ወይ ሰራተኛ ስለሆነች ነው እንደዚህ የምታደርጉት? ለምንድን ነው? እንደገና በጣም ተቆጣ ነሆሜ። እኔ በጣም ነው ያደነቁት ዛሬ። እና ይሄ ልጅ እንደውም የኔ ነው አለ፣ የኔ ነው። እና ክራይ ደግሞ ጽናት ደግሞ እረ ነሆሜ ምን እየሆንክ ነው እያለች ነበረ። ምን አደርግልሻል? እኔ አባት ሆኖ የሚክድ ሰው እኔ አይሻልሽም? እኔ አንከባክብሻለሁ፣ ልጅሽንም እንደ ራስ ልጅ አይልሻለሁ አላት። ክራይ ደግሞ በጣም ተደነገጠና ሄድ ማለት ደግሞ ምን ማለት ነው ብሎ ጠየቀ። እና እሱማ አንተ የማትቀበል ከሆነ እኔ እንደውም አገባታለሁ አለው ማለት ነው። እና እንደውም እኔ እኮ እንደውም ነሆም ክራይ ከፈለክ እዚህ ሄዳ ወይንም ልጁን አሳድግለት። እሱማ በምን እድል ቢሆን ጥሩ ነበረ። እሷ ግን የምትወደው አንተ ነው፣ ለዛ ነው እንጂ እኔ በጣም ደስተኛ ነኝ። ጽናት ማለት ጥሩ ነገር ሁሉም ነገር ናት ነው ያለው። በስተ መጨረሻ ክራይም እኔ በቃ የልጅ አባት ሊሆን ነው፣ ተቀብያለሁ፣ ይቅርታ አድርግልኝ፣ ከአሁኑ በኋላ አንከባክብሻለሁ፣ እኔ ልጄን አንቀባሬ አሳድጋለሁ አለ። ወሰኔ ማለት ነው። እና በስተ መጨረሻ ማናት ቤቲ በጣም ተናዳ ስለቀናች የጽናት ጽንስ ማስወረድ አለብኝ ብላ ወሰነች። እዛ በውሃ መልክ መድኃኒት አጠጣች። ጽናትን በጣም እያማማት ነው፣ ግን ክራይ ደርሶለታል። ምንም እንዳትሆን ተስፋ አለኝ። ወደ ሐኪም ቤት ቶሎ ከወሰዷት የሷ ጽንስ የጽናት ጽንስ ይተርፋል ብዬ ነው የማስበው። የቤቲ ሴራ መቼም ቢሆን አይሳካላትም። እንደዛ ነው ውዶቼ። ጽናት ግን ታሳዝናለች ማለት ነው።
ተደፍራ በእንትን ይሄ ሁሉ ቤቲ ምንም አልመሰላትም። ሴት ሆና ሴት ላይ በጣም ትጨክናለች እና ይሄ ጥሩ አይደለም። ምሩ ደግሞ በናሆም ፍቅር ተጎድታለች። ወደ ሀገሯ ተመልሳለች። ወደ አዳማ ገብታለች ማለት ነው።